ዛሬ የምሰራላችሁ አጠር ያለ ቪዲዮ ስለ ፓስፖርት ይሆናል። ፓስፖርታችንን መቼ ነው የምናድሰው? ፓስፖርት ባለማደሳችን ምን የሚመጣብን ነገር አለ? ፓስፖርት ሳይኖረንስ ወደ ሀገር ቤት መግባት እንችላለን ወይ የሚለውን ነገር፣ እንደገና ደግሞ ቪዛ ለማደስ ወይንም ደግሞ ሪኒው ለማድረግ ስታስቡ ስንት ቀን በቀረው ፓስፖርት ይቻላል ማደስ የሚለውን ነገር ዘርዘር አድርጌ አሁን የማስረዳችሁ ይሆናል ማለት ነው። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ቤቱን ሰብስክራይብ ማድረግ እንዳትረሱ፣ ነባሮች ደግሞ ብዙዎች ጋር እንዲደርስ ቪዲዮን ላይክ አድርጉ። በተለይ እንደዚህ አይነት ጠቃሚ ቪዲዮ ሁል ጊዜ ወደ እናንተ እንዲደርስ ከፈለጋችሁ የደውል ምልክቷን መጫን አትርሱ ማለት ነው። አሁን ወደ አዘጋጀሁት ቪዲዮ እንሄዳለን። መልካም ቆይታ። መልሻለሁ ቤተሰብ። ብዙ ልጆች ከምትጠይቁኝ ጥያቄዎች መካከል አንዱ ስለ ፓስፖርት ነው። ስለ ፓስፖርት ዘርዘር ያለ መረጃ እንድሰጣችሁ ነው በተደጋጋሚ ስትጠይቁኝ የነበራችሁት ማለት ነው። ይሄው ፓስፖርትን በተመለከተ ዛሬ ጥሩ መረጃ ለእናንተ አቀብላችኋለሁ። ልብ ብላችሁ እንደተሰሙኝ ከወዲሁ ጋብዛችኋለሁ ማለት ነው። እንግዲህ አንድ ሰው ከሀገር ቤት ወደ ውጭ ሀገር ለመላክ የቪዛ ፕሮሰስ እንዲላክለት ለማድረግ ወይንም ደግሞ ወደ ተለያየ የዓለም ሀገራችን ለመሄድ ሲያስብ መጀመሪያ ያው ኢትዮጵያዊ ዜጋ ስለመሆኑ የሚያረጋግጥለት ፓስፖርት ያስፈልገዋል ማለት ነው። ያ ፓስፖርት ደግሞ የሚሰጠው የጊዜ ገደብ አለ እንደ ዓለም አቀፍ ደረጃ ማለት ነው። አንድ ሀገር ላይ ስትሄዱ ዱባይ፣ ኳታር፣ ቤሩት፣ አሜሪካ፣ ለንደን ሳምቲንግ አይደለም፣ የፈለጋችሁበት የዓለም ሀገራችን ላይ ብትሄዱ ማለት ነው የቪዛ ኤክስፓየር ዴት የምትባለዋ የተወሰነች ቀን አለች። ያ ማለት ምንድን ነው? አንድ ሰው ለምሳሌ ከኢትዮጵያ ተነስቶ ፕሮሰስ ለማድረግ ቢያስብ ፓስፖርቱ ከ6 ወር በላይ መሆን አለበት ማለት ነው። ለምሳሌ ወደ ዱባይ አንድ ሰው ከኢትዮጵያ ወደ ዱባይ አፕላይ አድርጎ ቪዛ ለመጠበቅ ቢያስብ ወይንም ደግሞ ሰዎቹ ቪዛ እንዲላክሉለት ቢፈልግ ማለት ነው የዛ ሰው እጁ ላይ ያለው ፓስፖርት ከ6 ወር በላይ መሆን አለበት። ቢያንስ እንደውም የሚመከረው ከ2 ዓመት በላይ የሆነ ቪዛ ይዛችሁ ወደ ሌላ አገር ብትሰደዱ ነው የሚመከረው። ምክንያቱም የምትሄዱበት አካባቢ ላይ ኢትዮጵያ ኤምባሲ ባይኖር፣ እንደገና ኦንላይን የምታዙበት ሲስተም ባይኖር ሌላ እንግልትና ሌላ ኪሳራ ውስጥ ስለምትገቡ እናንተም ታይማችሁን ለመቆጠብ ያላችሁንም ጊዜ ሆነ የራሳችሁንም ጊዜ ላለማባከን ምንድነው ማድረግ ያለባችሁ? ከሀገር ቤት ስትነሱ እዛ ሀገር ላይ የምትቆዩበትን ጊዜ ካልኩሌሽን በማድረግ ቪዛችሁ ፓስፖርታችሁን ታይሙን ቼክ ማድረግ አለባችሁ ማለት ነው። ስለዚህ ለምሳሌ አንድ ሰው ተነስቶ ወደ ዱባይ ፍላይት ለማድረግ ቢፈልግ ዱባይ የሚመጣው ለስንት ጊዜ ነው? 2 ዓመት ነው? 6 ወር ነው? 3 ወር ነው የሚለውን ነገር ካልኩሌሽን አድርጋችሁ ፓስፖርታችሁን መያዝ ማለት ነው። ለምሳሌ 7 ወር የቀረው ልጅ ወደ ዱባይ ቢመጣ 7 ወር እያለው ወደ ዱባይ ቢመጣ ልክ ዱባይ ከገባ በኋላ ዱባይ ፕሮሰስ ለማድረግ ራሱ የሚፈልግበት የአይዲ ፕሮሰስ ለማድረግ ራሱ የሚፈልግበት ራሱን የቻለ ታይም አለው። በዛ ታይም ውስጥ በጣም ፈጣን ሆኖ ያቺ 1 ወር ሳታልቅ 6ኛ ወሯ ወደ ታች ዝቅ ሳትል ሪኒው የማያደርግለት ሰው ካላገኘ በስተቀር ልክ 6ኛ ወሩ ዝቅ ሲል ቪዛው ፕሮሰስ ማድረግ ስለማይችል አውቶማቲካሊ ሎክ ስለሚያደርገው ያንን ድጋሚ ደግሞ ፓስፖርቱን ለማደስ የሚያጠፋበትን ጊዜ ሰዓቱንም ጊዜውንም የራሱንም ነገር አበለሻሽቶ ቁጭልበታል ማለት ነው። ስለዚህ ከኢትዮጵያ ተነስታችሁ ወደ አንድ ሀገር ሙቭ ከማድረጋችሁ በፊት ፓስፖርታችሁን ቼክ አድርጉ። ፓስፖርታችሁን ጊዜ ስትቆጥሩ ወደፊት ያለውን ቢያንስ 6 ወር 7 ወር ተውለት። ለምሳሌ የሆነ ሀገር ላይ ለመሄድ ብታስቡ እዛ ሀገር ላይ የሚቆየው 6 ወር ነው ካላችሁ ቢያንስ ፓስፖርታችሁ ጊዜው ዓመት መሆን አለበት። 2 ዓመት ነው የምቆየው ስትሉ ደግሞ የ3 ዓመት ፓስፖርት መሆን አለበት። እንደዛው 4 ዓመትም ስትቆዩ የ5 ዓመት። ምክንያቱም ማክሲመም ፓስፖርት የማደሻ ጊዜውን 7 ወር 8 ወሩን መያዝ ስላለባችሁ ማለት ነው። በመቀጠል እንግዲህ እዚህ ሀገር ላይ ገብታችሁ ውጭ ሀገር ላይ ሆናችሁ የትኛውም ዓለም ሀገር ላይ ሆኑ እዛ ሀገር ላይ ከገባችሁ በኋላ አሰሪዎቻችሁ ፓስፖርታችሁን ሊቀበሏችሁ ይችላሉ። እንደገና ደግሞ ወይንም ደግሞ ኤጀንቶች ከሆኑ እንደዚህ ደግሞ የሚያሰሯችሁ ቢሮዎች ከሆኑ አለያም ብቻ ባይ ኤኒ ሚንስ
ፓስፖርታችሁን ሰጥታችሁ ፓስፖርታችሁ ወይም ማጠገባችሁ ከሌለ ኮፒ ከሆነ ያለው ወይንም ደግሞ እነሱ ራሳችሁ ጋር ከሆነ ኦሪጂናል ያለው ምንድነው የምታደርጉት? ምን ጊዜም ፓስፖርታችሁን ቀን ጊዜ ማየት እንዳትረሱ። እያንዳንዱ ፓስፖርታችን ላይ የተጻፈው ቀን አለ፣ ወር አለ፣ ዓመተ ምህረት አለ። ስለዚህ አንድ ፓስፖርት 5 ዓመት ያገለግላል። ምናልባት በአሁኑ 10 ዓመት እየተባለ ነው። እሱኛው እስኪረጋገጥ ድረስ የበፊቱንም ፓስፖርት የያዛችሁ ሁኑ። ብቻ አዲሱ ፓስፖርት የያዛችሁ ሰዎች አንድ ሰው የሚያገለግልበትን የፓስፖርት የተሰጣችሁበትን ጊዜ ታሳቢ በማድረግ ለምሳሌ አውስሜድ ውስጥ የምትሰሩ ዱባይ ውስጥ ያላችሁ ልጆች ብትሆኑ እዚህ ሀገር ላይ ከገባችሁበት ጊዜ ፓስፖርታችሁን ኮፒ፣ በተለይ ፓስፖርት ኮፒ የማትይዙ ሰዎች ጤነኛ አትመስሉኝም። እንዴት ዳታችሁን የራሳችሁን ነገር የራሳችሁን ላይፍ ማለት ፓስፖርት እንዴት ኮፒ አይያዝ? ፓስፖርት ኮፒ የላችሁም ማለት እኮ ማን እንደሆናችሁ ምን እንደሆናችሁ ወድቃችሁ ብትገኙ የሆነ ነገር ችግር ቢመጣ ደስታ እንዳለ መከራ አለ። መከራ ቢመጣ የት ሀገር ዜጋ ናችሁ ምንድናችሁ የሚለው ለማወቅ እኮ መጀመሪያ ፓስፖርታችሁ ያስፈልጋል። ፓስፖርታችሁ ራሳችሁ ጋር አይሆንም። ብዙዎቹ ፓስፖርት ይይዛሉ። በተለይ ዱባይ ላይ ፓስፖርት መያዝ አይቻልም፣ አይፈቀድም። ነገር ግን ማንኛውም አሰሪም ሆነ ሰራተኛ ዲል ሲያደርግ ሲነጋገር በካምፓኒ ሊሆን ይችላል፣ በሃውስሜድ የምትገቡ ልጆች ልትሆኑ ትችላላችሁ። ፓስፖርት ግን እንድታስረክቡ ሰዎቹ ይጠይቋቸዋል፣ ወይንም ቢሮዎች ይጠይቋቸዋል። ያንን አላረግም ካላችሁ የስራ ዕድል አይፈጥሩላችሁም፣ አይሰጧችሁም። በዚህ ደረጃ ላይ እናንተ መክሰስ አትችሉም። ሄዳችሁ ችግር የሚሆነው ነገር እሱ ነው። ለምሳሌ እኔ ካምፓኒ ልቀጥራችሁ ስፈልግ ፓስፖርትን ካልሰጠኝ አልቀጥርህም ማለት መብቴ ነው። ስለዚህ ኤምኬ የሚባለው ሰውዬ ፓስፖርት አልቀበልም ስላለኝ እንደዚህ ብላችሁ መክሰስ አትችሉም። ምክንያቱም ካምፓኒው የራሱን ምርጫ በራሱ መንገድ ነው የሚያራዝመው። ከኔ ጋር ስትዋዋሉ ያላችሁበት የተፈራረማችሁበት ነገር እስከሌለ ድረስ እኔ መጠየቅ አልችልም። ስለዚህ ብዙዎቹ ፓስፖርት ይቀበላሉ እንደ ልምድ ሆኖ እንጂ የሀገሪቱ ሕግ ደንግጎ አይደለም። እንደ ልምድ ሆኖ ግን ፓስፖርት ይቀበላሉ፣ ፓስፖርት ያስቀምጣሉ እነሱ ጋር። ስለዚህ እናንተ ፓስፖርታችሁን ተከታትላችሁ ቀናችሁን ተከታትላችሁ ማሳደስ የእናንተ ድርሻ እንጂ የእነሱ ድርሻ አይደለም። ፓስፖርትን በተመለከተ ኦቨርስቲያችሁን በተመለከተ ቀራማ ውስጥ የምትገቡ ልጆች ድርጅት ይከፍልልኛል፣ ማዳም ትከፍልልኛለች ብላ የሚባል ሳይንስ አይሰራም። የግለሰብ ነው። ፓስፖርትና ግላዊ አይዲ ቀራማ ወይንም ደግሞ ኦቨርስቴ የሚባሉ ነገሮች በግለሰብ ደረጃ የሚታሰቡ ናቸው። እኔ ለምሳሌ አንድ ካምፓኒ ያስመጣኝ ፒዛ አላሰራልኝም። 15 ቀን 20 ቀን 30 ቀን ቆጠረብኝ። ናና ክፈልለት አይለኝም የገቨርመንት አካል አንድ አካል። ምክንያቱም እሱ ተሽራ ለእኔ ካልሳበልኝ የ2 ወር ተሽራ ለመጀመሪያ ለመግቢያ ወደዚህ ሀገር ለመግቢያ የሚሆን ቪዛ ካልሳበልኝ በስተቀር እሱን መክሰስ አልችልም። ስለዚህ ብዙዎች በደላላ ሲመጡ ወይንም ደግሞ በተለያየ ሰው እናንተ ስትመጡ በምታውቁት ሰው በራሱ በካምፓኒ ወይንም ደግሞ በምትገቡበት ከፊላችሁ ስም ካልሆነ ወደዚህ ሀገር የገባችሁት የመክሰስም ሆነ የመናገር መብት አይኖራችሁ። ፓስፖርታችሁም ልክ እንደዛው ነው። የራሳችሁ ፓስፖርት የማደሻ ጊዜ መከታተል፣ የፓስፖርታችሁን ጊዜ ሪኒው ማድረግ፣ እንደገና ፓስፖርታችሁን ማደስ፣ ቪዛችሁን ማደስ፣ ለቪዛ ፕሮሰስ ማድረግ፣ የፓስፖርታችሁን ሬዲ ማድረግ የግለሰብ ኃላፊነት። አንዳንድ ልጆች ሃውስሜድ ላይ የምትሰሩ ማዳም ቤት ላይ ያላችሁ ልጆች ማዳሞቻችሁ እንደማያሰሩላችሁ እናውቃለን። ብዙዎቹ ፓስፖርታችሁን ይይዛሉ። ፓስፖርቱን እያለቀ አይዲያችሁ ሊሰራ ይችላል። ፓስፖርት አይዲ ያለሽ አንቺ ምን ያደርግልሻል? ፓስፖርቱ ላይ ምን አስጨነቀሽ ይሏቸዋል። ያ ግን መከላከያ መንገድ ነው። እናንተ ማለት ያለባችሁ ምንድን ነው? እኔ ከሀገሬ ማንኛውንም ችግር ቢመጣብኝ እዚህ ሀገር ላይም የሚፈጠር ችግር ካለ ካለ ፓስፖርቴ ስለማይሆን ፓስፖርቴን አድሱ ብላችሁ ከአሰሪዎቻችሁ ጋር ትንቅንቅ ነው መግጠም ያለባችሁ። ተስፋ እንዳያስቆርጣችሁ ፓስፖርት አያስፈልግም ምናምን እያሉ መጨረሻ ላይ ምን ያደርጓችኋል መሰላችሁ? ልክ እናንተ የቪዛ ታይማችሁ ሲያልቅ ይጠብቁና ቪዛውም አልቋል ፓስፖርቱም አልቋል፣ ሁለቱን ይሰጡና ካንስሌሽን አድርገው ያባረሯችኋል። ካንስሌሽን አድርገው የሚያባረሯችሁ ለምንድን ነው? የፓስፖርት የማደሻ ጊዜ ከ1 ወር በላይ እንደሚፈልግ ስለሚያውቁ እናንተን ካንስል አድርገው ከነ ፓስፖርታችሁ ይልኩና እናንተ እዛ አፕላይ ስታደርጉ
የካንስሌሽን ቀኑ ያልቅና ከዛ በኋላ ወስዶ ብሎክ ያደርጓቸዋል ማለት ነው። ብዙዎቹ ሐራሚዎች የሚጠቀሙት እንደዚህ አይነት ነገር ስለሆነ እናንተ እዛ ሲስተም ውስጥ ላለመግባት ምንድን ነው ማድረግ ያለባችሁ? ፓስፖርት ጊዜያችሁን ጠብቃችሁ ማሳደስ ትችላላችሁ። የታድሳለሁ ካላችሁ ኢትዮጵያ ኤምባሲ ዱባይ አለ፣ ማነው አቡዳቢ አለ። በተለያየ የዓለም ሀገራት ያላችሁ ደግሞ ልጆች እና የኢትዮጵያ ቆንጽላ ያለበት ቦታ ላይ ሄዳችሁ ቪዛችሁን ማነው ፓስፖርታችሁን ሪፖርት አድርጋችሁ ማደስ ትችላላችሁ ማለት ነው። አንዳንዶች ሁኔታዎች አይመቻችልኝም ምናምን በፓስፖርት ድርድር ውስጥ አትግቡ። በነገራችን ላይ አልፈቅድም አለችኝ እንደዚህ አለችኝ። የአንድ ሰዓት ስራ ነች። ኤምባሲ ሄዶ ፓስፖርት አፕላይ አድርጎ ለመመለስ ከአንድ ሰዓት በላይ አይፈጅም። በምን ሄዳለው የምትሉ ዱባይ አካባቢ ያላችሁ ካር ሊፍት የሚሰሩ አሉ። ኢትዮጵያን ሹፌሮች፣ ታክሲዎች ያውቁታል። ኢትዮጵያ ኤምባሲ ጎግል አጠቃላይ ሰርች አድርጋችሁ ብትገቡ ያመጣላችኋል። ምንም ሰው መለማመጥም እዛ ውስጥ መግባት የለባችሁ። ስለዚህ ኢትዮጵያ ኤምባሲ ዱባይ፣ ኢትዮጵያ ኤምባሲ አቡዳቢ ብላችሁ ከሁለት አንዱ ላይ ሰርች በማድረግ ቀጥ ብላችሁ በሜትርስ ወይንም ደግሞ ካር ሊፍት በሚሰጡ ልጆች ሄዳችሁ አንድ ሰዓት ነች የምትፈልገው ነው ማውራችሁ። አንድ ሰዓት ሄዳችሁ አፕላይ ታደርጋላችሁ። እንዴት ነው አፕላይ የምናደርገው? በተለይ ብዙ ልጆች ስጋት የሚገባችሁ ቀራማ ውስጥ ያላችሁ ልጆች፣ ብሎክ ተደርጋችሁ ክስ ያለባችሁ ልጆች፣ አይፈለጋለሁ እኔ ምናምን የምትሉ ልጆች ምንም አይነት ቅንጣት ታክል ስጋት እንዳይገባችሁ። ኤምባሲ ከእንደዚህ አይነት ምንድነው አርቴ ቡርቴ ጋር ግንኙነት የለውም። እናንተ ኢትዮጵያዊ ዜጋ ናችሁ። የሚሰጣችሁ ኢትዮጵያዊነት የሆነ ፓስፖርታችሁን ብቻ ነው። ወንጀል ስሩ፣ ወንጀል አትስሩ፣ ምን አድርጉ፣ ሀገር ቤት ስትሆኑ የምትከለከሉበት የራሱ የሆነ ህጋዊ መንገድ ሊኖር ይችላል እንጂ ዜግነታችሁን የሚነጥቃችሁ ሰው የለም። ስለዚህ ፓስፖርት መከልከል ማለት ዜግነት መነጠቅ ማለት ነው። ስለዚህ ፓስፖርቴን እነጠቃለሁ፣ ፓስፖርቴን ልክ ሄጄ ሲሄድ እከሰሳለሁ፣ ተይዤ ወደ ሀገር እገባለሁ የሚለውን ነገር ሀሳቤ እርሱት። ኤምባሲ ስትሄዱ እንደዚህ አይነት ነገሮችን በታሪክ ነው የማትጠየቁት። በታሪክ ትገባላችሁ። ፓስፖርታችሁን ስልክ ከያዛችሁ ስልካችሁን ውጭ ላይ ቦክስ ይሰጣችኋል። ቦክስ ላይ ታስቀምጣላችሁ። ወረፋ ትጠብቃላችሁ። እየሰራ ከሆነ ቀጥታ ካውንተር ጋር ለምን አገልግሎት ነው የመጣችሁ ወይንም የመጣኸው ትባላለህ። አዳራሽ ትገባላችሁ። አዳራሽ ላይ ስትገቡ ስማችሁ ይጠራል። ቁጥር አለ፣ የሚሰጣችሁ ወረፋ መጠበቂያ ቁጥር አለ። ቁጥሩ እዛ እንትኑ ላይ ስክሪኑ ላይ ይለጠፍላችኋል። ቁጥራችሁን አይታችሁ የተሰጣችሁ ካውንተር ጋር ትሄዳላችሁ። ምንድነው ራሱ ካውንተሮቹ ላይ ፊት ለፊት የሚታያችሁ ካውንተር ላይ ለፓስፖርት እድሳት፣ ለልደት፣ ለጋብቻ ምናምን ይላል። እሱን አይታችሁ ልክ ቁጥራችሁ ሲሰጥ ትሄዳላችሁ። ፓስፖርት እድሳት ፈልጌ ነው የሚጠይቋችሁ። ፎቶ ያነሷችኋል። እሱ ጋር ፎቶ ከሌላችሁ 30 ድርሃም ፎቶ እንድትነሱ እዛው ውስጥ አለ፣ ኤምባሲ ውስጥ አለ። እዛ ውስጥ መነሳት ትችላላችሁ። ለአገልግሎት 5 ብር ይላሉ። ማነው ፋይል ለመክፈቻ 5 ድርሃም ያስከፍላሉ። ከዛ በኋላ እንደገና ደግሞ ምንድነው ፕሮሰስ ማድረጊያ ኦፕን የተደረገበትን እዚኛው ጋር ማለት ነው አይ ቲንክ 70 ምናምን እንደዛ አጠቃላይ ብቻ 170 ወይ 100 ምናምን ድርሃም የመጀመሪያው ስቴፕ ላይ ትከፍላላችሁ። እሱን ታደርጋላችሁ። የት ትሄዳላችሁ? ሁለተኛ ክፍል ይልኳችኋል። ፓስፖርታችሁ ተመዝግቦ ሁለተኛው ክፍል ምንድነው ፓስፖርታችሁ ተመዝግቦ ከዛ በኋላ አዛኛው ጋር ካሽር ላይ ሄዳችሁ ከፍላችሁ የምትወጡበት ማለት ነው። እዛ ትሄዳላችሁ፣ በራችሁን ትከፍላላችሁ። አጠቃላይ የምትከፍሉት 950 ድርሃም ነው። ቪዛ ፓስፖርታችሁ እጃችሁ ላይ ካለ ፓስፖርታችሁ እጃችሁ ላይ አሮጌው ፓስፖርት እጃችሁ ላይ ካለ 950 ድርሃም ነው የምትከፍሉት። እሱን ከፍላችሁ አሮጌውን ፓስፖርታችሁን ይዛችሁ ወደ ቤታችሁ ትመለሳላችሁ። ከአንድ ወር በኋላ እነሱ የሚሰራ ስልክ ቁጥር ስጡን ይሏቸዋል። ስልክ ቁጥሩ ላይ ኢሜል ያደርጉላችሁ፣ ሜሴጅ ያደርጉላችኋል። ፓስፖርታችሁ ደርሷልና ኑና ውሰዱ ለማለት ማለት ነው። ይሄን ነገር አጠቃላችሁ ነው የምትወጡት ኤምባሲ። ሶ ኢዚ፣ በጣም ቀላል። እንዴት አድርጌ ነው ኤምባሲ የሚሄደው? ማዳም ከሳይ ነበረ፣ ከዚህ በፊት እንተሰረቅሽ ተብዬ ነበረ፣ ብላክ ሊስት ውስጥ ነኝ ያለሁት፣ እንትና ይፈልገኛል የሚባሉ ሳይንሶች ያሉን። ፓስፖርት ለማደስ ምንም አይነት ነገር እናንተን የምትጠየቁበት ወይም የምትፈለጉበት መንገድ የለም።
የለብ ብላችሁ አድምጡ። ብዙዎቻችሁ እየሰጋችሁ ነው የምትቀሩት። ስለማይን ስትጠይቁም ስለምሰማ ነው። አይኔ እንደዚህ ዩኒቨርሲቲ ላይ ስለሆንኩኝ በዛው ልያዝ ይችላለሁ። ኤምባሲ እየያዘ ወደ እስር ቤት የሚያስገባ ነው የሚመስላችሁ? ኖ። የኢትዮጵያ ኤምባሲ ስራው ምንድነው? ዜጎችን ማገልገል፣ ዜጎችን ትሪት ማድረግ፣ የእነዚህ ዶክሜንቶች ሲበላሹ ማስተካከል፣ ወደ ሀገር የሚልኩትን ነጭ ወረቀቶች እየሰጠ ምንድነው በአውትፓስ ወደ ሀገር ቤት መላክ። እንደዚህ አይነት ችግሮች ሲፈጠሩ ሶልቭ ለማድረግ ነው አንድ ሀገር ላይ ቆንጽላ ጽሕፈት ቤት የሚቋቋመው እንጂ የሀገሪቱን ሕግ እናንተ በጣሳችሁ ቁጥር ስለ ሀገሪቱ ሕግ እሱ ቆሞ ጠበቃ የሆነ ወደ እስር ቤት ሊያስገባችሁ አይችልም። ኢንኬዝ ግን በጣም አደገኛ ወንጀል የምትሰሩ አይነት ልጆች ከሆናችሁና በተለይ ዩናይትድ አረብ ኤሚሬት ከኢትዮጵያ ጋር የተፈራረመችው አሁን በቅርብ ወንጀለኛን አሳልፎ የመሰጣጣት ነገር ስላለ እዚህ ሀገር ግን በጣም ወንጀል ወንትዶ ናችሁ ሪፖርት የደረሰባችሁ ከሆናችሁ እሱ ላዚም ጥያቄም ስለማይገባ ባላችሁበት ቦታ እንደትያዙ ስለሆነ ኦልሬዲ ሪከርድ የተደረጋችሁት የዛኔ ሊያዘጋችሁ ይችላል ግዴታ ስለሆነ። ኤምባሲም ባይዛችሁ ፖሊስ ይዛችኋል። ፖሊስም ባይዛችሁ አንድ ቀን ወደምትሄዱበት ቦታ ስትሄዱ መያዛችሁ አይቀርም። ላዚም ነው እሱ እና ይሄንን ነው የሚመስለው። በዚህ መልኩ ፓስፖርታችሁን ማስተካከል ትችላላችሁ። ልብ ብላችሁ አድምጡኝ። ማንኛውም ፓስፖርት የሚታደሰው ከ6 ወር በታች ሲሆን 6 ወር ሳይሞላውም ሄዳችሁ ፓስፖርቴን አድሱልኝ አትሉም። ከ6 ወር በታች ሲሆን ጠብቃችሁ ፓስፖርታችሁን ሄዳችሁ ማደስ ይጠበቅባችኋል። ለምን? ለሚቀጥለው ቪዛ ፕሮሰስ ለማድረግ ወይንም ደግሞ ከፈለጋችሁ እዚሁ ሀገር ላይ ለመቀጠል ፓስፖርቱን ይዛችሁ የአይዲ ወይንም ደግሞ አንዳንድ ልጆች ቀራማ ውስጥ የገባችሁ እንደገናም ደግሞ እንደዚህ ክስ ያለባችሁ ልጆች ክሳችሁን አስነስታችሁ ቀራማችሁን ከፍላችሁ ሬዲ እስከምታደርጉ ድረስ ፓስፖርታችሁ ግን ንጹህ የሆነችና የታደሰች ፓስፖርት መያዝ አለባችሁ። ለምሳሌ ብዙ ልጆች ስትራም ትፈልጋላችሁ። ከፊታችን የሚቀንስ መቼ ነው የሚጀምረው፣ መቼ ነው እንደዚህ የሚሆነው እያላችሁን የቆጠረባችሁን ስትራም ወይንም ደግሞ ቀራማ የሚቀንስበትን ጊዜ ጃንዋሪ ላይ እንደሚጀመር ነግሬያችኋለሁ። እና የዛን ጊዜ እናንተ ልክ አሁን ፓስፖርታችሁ ኤክስፓየርድ ካረገ ያቺ ጊዜ ታልፋችሁና ደግሞ ሌላ ነገር ውስጥ ከምትገቡ ካሁኑ ስለ ፓስፖርታችሁ አስቡበት። ሌላው የጠፋ ፓስፖርት ወይንም ከማዳም ቤት ጠፍታችሁ ፓስፖርታችሁ በእጃችሁ ላይ የሌለ ልጆች እናንተም ሄዳችሁ ፖሊስ ጣቢያ ሪፖርት አድርጋችሁ መውሰድ ትችላላችሁ። ሪፖርት በማድረግበት ሰዓት ላይ እያዛለው አይያዝም፣ አበደን አይያዝም። ይሄው ላስት ታይም ላይ 2 ልጆች ጠፋባቸው። ሄዱ ፓስፖርቴ ስለጠፋ ነው ተባለ። እነሱ የዛን ጊዜ የሚያዩት የጠፋውን ፓስፖርት ለአገልግሎት ተቀብለው ወረቀት መጻፍ እንጂ እናንተ ፋይል ጋር እናንተ እንትን ጋር ገብቶ እዚህ ጋር ግቢ ምናምን የሚባል ነገር ውስጥ አያዩ። ስለዚህ የጠፋባችሁ ፓስፖርት ህጋዊም ሆናችሁ የጠፋባችሁ ህገወጥም ሆናችሁ የጠፋባችሁ ልጆች ካላችሁ ሄጄ ቪዛ ላስተካክል ነው፣ ቀራማይ ልከፍል ነው፣ ፓስፖርት የጠፍቶብኝ ነው ጻፉልኝ ነው የምትሉት። ከፖሊስ ሄዳችሁ ክሊራንስ ምንድነው የጠፋበትን ደብዳቤ ትወስዳላችሁ፣ ኤምባሲ ትሰጣላችሁ። አሁንም ኤምባሲ ያድስላችኋል። ግን እንደ ኖርማል ጊዜ ማደሻ አይደለም። ከ1700 እስከ 1900 ነው የምትከፍሉት የጠፋ ከሆነ። በኖርማል ጊዜው ያለቀበት ፓስፖርት ከሆነ 950 ነው የምትከፍሉት። ያ ግን ወደ 1700-900 አካባቢ እንደዛ ነው የምትከፍሉት። በዛ መንገድ ራሳችሁን ሬዲ አድርጉ፣ ወደ ህጋዊነት ተመለሱ። ራሳችሁ ጭንቅላታችሁን አሳምናችሁ በምትፈሩት ነገሮች ነው እንጂ ቪዛችሁን፣ አይዲያችሁን እንደገና ፓስፖርታችሁን ላለማሳደስ የምትገደዱት ምንም አይነት ነገር እናንተን አሯሩጦ ወይንም ደግሞ እየተከታተለ ይዞ የሚያስገባችሁ ወደ ሀገር የሚሸኛችሁም ነገር የሚባል ነገር የለም። ሌላውና የመጨረሻው ወደ ሀገር ቤት ስንገባ ፓስፖርቶቻችን ላይ ባይኖር መግባት እንችላለን ወይ ወይንም ደግሞ ባለቀ ፓስፖርት መግባት እንችላለን ወይ የምትሉኝ ልጆች፣ አዎ ትችላላችሁ። ፓስፖርታችሁ ኤክስፓየርድ ቢያደርግ ፓስፖርት እጃችሁ ላይ እስካለ ድረስ ለመውጣት ከዚህ ሀገር ለመውጣት ካሰባችሁ ፓስፖርታችሁ ኤክስፓየርድ ቢያደርግም ቢሰራም ኤክስፓየርድ ቢያደርግም ነው የምላችሁ ከዚህ ሀገር ላይ መውጣት ትችላላችሁ። ባይኖረኝ እስካላችሁ ደግሞ ኤምባሲ ሄዳችሁ ነጭ ወረቀት አስወጥታችሁ በአውት ፓስ መውጣት ትችላላችሁ። ፓስፖርት ባይኖራችሁ ኤምባሲ ይሰጣችኋል ጊዜያዊ ሊሲፓሲ። በዛ መሰረት አውጥታችሁ ይዛችሁ ማለፊያ ነው፣ ፓስፖርት የሌለው ማለፊያ ነው። እሱን አሳይታችሁ ወደ
ወደ ሀገር ቤት መግባት ትችላላችሁ። ስለዚህ ፓስፖርት እጄ ላይ ስለሌለ መሳፈር አልችልም እንደዚህ ነው ምናምን የምትሉ ልጆች ፓስፖርታችሁ ኤክስፓየርድ ቢያደርግም ከዚህ ሀገር ለመውጣት ወይንም ደግሞ ከፈለጋችሁበት የዓለም ሀገር ላይ ወደ ሀገራችሁ ለመግባት ኤክስፓየርድ ቢያደርግም ፓስፖርቱ መግባት ትችላላችሁ። ተመልሳችሁ ግን ወደዚች ምድር ለመምጣት ካሰባችሁ ግን ንጹህ የሆነ ፓስፖርትና ኤክስፓየርድ ያልሆነ ፓስፖርት ካልሆነ በስተቀር ክሮስ አድርጋችሁ ማለፍ አትችሉ። ለመውጣት ችግር የለውም። ለመግባት ግን ያልታደሰ ከሆነ ከኢትዮጵያ ኤርፖርት ጀምሮ አያሳልፏችሁ። እዚህም ሀገር ብትሄዱ ኢትዮጵያ ኤርፖርት ገና ካውንተር ላይ ለማለፍ ስታስቡ ፓስፖርታችሁን አይቶ ከ6 ወር በታች ከሆነ አያሳልፋችሁም። የ6 ወር እና የ1 ዓመት ምንድነው ፓስፖርት ጊዜ ይዛችሁ የምትንቀሳቀሱ ልጆች እኔ እንትን አልመክራችሁ፣ አትንቀሳቀሱ። ከዛ በላይ ከዓመት በላይ ፓስፖርት የያዘ ሰው ነው መንቀሳቀስም በኮንፊደንስም ጥሩ የሚሆነውና ቢያንስ በጣም የተለየ ችግር ከሌለባችሁ በስተቀር ከዓመት በላይ የሆነ የፓስፖርት ጊዜ ያለው ፓስፖርት ይዛችሁ ብትንቀሳቀሱ ነው የምመክራችሁ። ችግር ውስጥ ደግሞ በጣም የምታሳድሱበት መንገድ የሌላችሁ እዚህ ሀገር ከገባችሁ በኋላም አየር ላይ ቪዛ ይስብልኛል ብላችሁ የምታስቡ ሰው ከሆናችሁ ግን ቢያንስ ከ6 ወር በላይ ምላችሁ ከ8 ወር በላይ ከ8 ወር በላይ የሆነ ቪዛ ይዛችሁ ከ8 ወር በላይ የሆነ ፓስፖርት ይዛችሁ ብትገቡ ጠቃሚ ነው እላለሁ። እንግዲህ ይህንን ይመስላል ለዛሬ ኢንፎርሜሽን ልሰጣችሁ የገባሁት ማለት ነው። ማንኛውም አይነት ሀሳብ አስተያየት እንድአብራራላችሁ የምትፈልጉት ነገር ካለ ግን ኮሜንት ሴክሽኑ ላይ ተውሉኝ፣ እዛ ላይ የምመልስላችሁ ይሆናል ማለት ነው። በሌላ ቪዲዮ ዳግም እንገናኛለን። ቤቱን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ላይክ በማድረግ ብዙዎች ጋር እንዲደርስ አድርጉ።